እየሰማኸኝ ነው? ማንም ጮክ አልጮክ አይመለከተኝም። ገብቶሃል? ስለ ሄርሜላ አስባችሁ ከሆነ ስለ ሄርሜላ የሆነ ነገር ፈልጋችሁ ከሆነ አይመለከተኝም። ከነ ምናምናችሁ ከፈለጋችሁ ገደል ግቡ ሁላችሁ ማለት ነው። ኤፍሬም ወንድነት ማለት አንጠለጠለ አይደለም። እሺ ይህ ወንድነት ጥሩ ነገር በሰራ ነው። ለወንድም ጥሩ ነገር ማሰብ ነው ያለበት ወንድነት ማለት እንጂ እንደዚህ አይደለም። ወንድነት ሄርሜላ ቤት ሴት ቤት ገብቶ እየየየ ማለት አይደለም። ወንድነት ፍቅር መምጣት ምናምን ሳይሆን የሚያሳስበኝ የሄርሜላ ደህንነት ነው የሚያሳስበኝ። ሄርሜላ የሆነ ነገር ይኸውልህ፣ አንድ ዘለላ አምባ ጠብ ባለ ቁጥር ከካሜራ በስተጀርባ ምኑን እኔ አገኛለሁ። አንተም ሄርሜላም እኔ ብቻዬን ነው ማገኘው። ሳጣ ገደል ግቡ ምናምን አትበል። እየሰማኸኝ ነው? ብቻዬን ነው ማገኘው። ሁሉም ተቆርቋሪ ያለው ያው አንተ የምትቆረቆረውም ሰው ሊኖር ይችላል፣ እኛም ደግሞ የምንቆረቆረው ሰው ሊኖር ይችላልና እኛ ለምንቆረቆረው ሰው ስለምናስብ ልክ አንተ ለምትቆረቆረው ሰው እንደምታስበው ሁሉ እኛም ለምንቆረቆረው ሰው ስለምናስብ በዛ ጉዳይ ማለት በቃ የሆነ ስርዓት ያለው መንገድ አራምድ ወይን ደግሞ ከነዚህ ህይወት ውጣ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ ከእንግዳ ጋር ከድሮ ጓደኛዬ ጋር ናቪ ሰላም በላችሁ። እሺ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ያው ጠፍቻለሁ ቤተሰቦች አውቃለሁ፣ ግን ዛሬ ትንሽ የሆነ ለወሳኝ ነገር ነው የመጣሁት ቤተሰቦች። ማለት ያው ሁሌም ቅር የሚያሰኘኝ ነገር ስለምታውቁ ፋሚሊ እሱን ነገር ማስተካከል እፈልጋለሁ። በቃ ለአንዴና ለመጨረሻ ጊዜ የቻልኩትን ነገር አድርጌ ማስቆም ስለምፈልግ በቃ ይሄ የመጨረሻዬ ነው ብዬ ነው እዚህ ድረስ የመጣሁት ማለት ነውና ለጁ ደውዬለት ነበረ ዛሬ የምናደርገውን ነገር ፋሚሊ ብቻ እስቲ ዋናው ሰላም ማለት ነው ፋሚሊ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ እንደዚህ ሶስት ሆነን የመጣ ነው በአንድ አላማ ነው። አላማው ምንድነው? በጣም ከዚህ በኋላ ይደረጋለው ከዚህ በፊት ይደረጋለው ነገር ምንም ጥሩ ነገር አይደለም። አይተናል። ሁለት ብለን ነበር ሩታና ሄርሜላ ያያሉ። አሁን ሌላ ፍቅር መታለች። ሌላ ነገር ሆኖብናል። ሁሉም ነገር ግራ ገብቶናል። እንደ ድራማ ነገር ሆኖብናል። ያን ነገር ስለሆነ ያንን ነገር ደግሞ የነዚህ ሁሉ መንስኤ ብለን ያሰብነው ሰው ስላለ ያንን ሰው ጠርተነው እዚህ መተን እናናግረዋለን። የሚፈታ ከሆነ እንፈታዋለን። ከዚህ በላይ እንዲረዝም አንፈልግም ነገሩ። ወይ ሄርሜላን ወይ ሩታን ይመረጥልን፣ ሌላ ሰው እኛ አንፈልግም። ያን ነገር ለማስተካከል እኛ ደግሞ ሄርሜላ ወገን እንደሆነን ከሄርሜላ ጋር እንዲሆን ነው የምንፈልገው። ምክንያቱም ከሄርሜላ ጋር ነው የምናውቀው። አብርሃምን በፍቅር ሲቀጥል ሲስቅ ያየነው ከሄርሜላ ጋር ነው። ሄርሚም ከአብርሃም ጋር ሆና ነው ያየነው ስትስቅ ስትደሰት ያየነው። አሁን ላይ ግን እንደዚህ መሆኑ አንደኛ መንስኤ ኤፍሬም ብለን ስላሰብን እኛ ኤፍሬምን ጠርተነዋል። ይመጣል። ኤፍሬም እዚህ ይመጣል። ከዛ ያለው ነገር የሚፈታውልን ከሆነ ራሱ ይፈታዋል። ማይፈታው ከሆነ ይኸው እነጆ እነ ናፋስም ከቡታጅራ ድረስ ነው ጠርተነው በዚህ አይነት ጉዳይ እንዴት ሄርሚ አብሮ አደገ አብሮን የተማረው እንደዚህ ስቶ እንዴ ዝም ትላለህ ብለህ ነው ከጆ ጋር ተራውለው ነው የመጡት። እስቲ ጆ ትንሽ ነገር አላቸው። ባይዘው ምን አላችሁ መሰለ የዚህ ሁሉ መንስኤ መሰረቱ ኤፍሬም ነው እና ኤፍሬም ሲሆን ይሄ ሁሉ በቃ እንዲበጠበጥን ፍቅርም እንድትመጣ ክፍተትም የፈጠረው ይሄ ሁሉ መንስኤ እንዲሆን ያደረገው ኤፍሬም ነው። በዚህ ልክ ደግሞ አንድን ሰው አንድ ሆኖ እሱ የዚህ የሶስት ሰው ህይወት መበጥበጥ ማለት በጣም እስስትነት ነው። በጣም ናቫስም ሲመጣ ብዙ ነገር አውርቶኛል። በዚህ ልክ እንዴት እናንተ ታንሳላችሁ ብዬ አይደለም እና በቃ ማድረግ ያለብንን እናርግና እንወስን። በቃ ከአብርሃምም ጋር መሆን ከሌለባት አቱን ግን ሰላማዊ መለስ ሴት እያመጣ እየበጠበጠ ነው። በቃ በዚህ ልክ መሆን የለበትም። በቃ እንዲህ ድርጊት የጻሊ ድርጊት ነው እንዴ። በቃ ከሩታም ጋር ወይ መለስ በቃ እንዴ። በዚህ ልክ እንደገና የድሮ ማንነት አንስቶ ወደኋላ መመለስ እውነት ተዋደው ተፈላልገው አይደለም በዚህ ልክ የመጣችው ማለት ነው። እንደገና እሷም ወንድ ቀያይራ ምናምን አገላብጣ እንዴ ሰርክል ሰርታለች እሷ ባይዘው። ግን በዚህ ላይ ደግሞ እንደገና ደግሞ ህይወት መመሰረት ማለት በዚህ ላይ በጣም የሚያስጠላ ድርጊት ነው። አይሆንም። እንደሱ ብቻ አይደለም ጆ። ለምን አለ መሰለ አንዳንዴ ውሻ በቀደደው ጅብ ይገባበታል ሲባል ሰምታል አይደል? አዎ ይሄ ደግሞ ማለት ነው እሱ ጅቢውን እሱ ሻይውንና ይቀድላቸዋል መንገዱን የኤርሜላንና የአብርሃምን ህይወት ምስቅልቅሉ እያወጣው ነው። ይሄ ደግሞ ሁላችንም የምንመለከተው ጉዳይ ነውና ሲመጣ እስቲ ብቻ ያየነው ነው።
እንዴት ነው ኤፍሬም? ሰላም ነው አለ። አቻኩ እየጠራው መሰለኝ። ዛሬ የሚፈልግ ሰው አለ። ናፋስ ይፈልጋል በጣም እና እንዳገናኛችሁ እሱ ነው የጠየቀኝ። አንተ ጋር ምን ለመገናኘት ፍላጎት አልነበረም እንደዚህ ግን በቃ ያውራኛ እሱ አንተ መገናኘት ፍላጎት ከሌለ ዝም ማለት አይ ኤፋ አይደለም በናፋስ ስም ሆነ እንጂ እኛም እንፈልጋለን። ምክንያቱም የዚህ ሁሉ ነገር መንስኤ በእኔ ሐሳብ በጆን በናፋስ ሐሳብ አንተ ነህ ብለን ነው የደመደምነው። ያ ነገር ስለሆነ በናፋስ ስም ያለ እንጂ ጆ ሁላችንም ሶስታችንም ነው የምንፈልግ። ገብቶሃል? ያደረከው ነገር ሻውሪ ወይና ይታወቃል፣ ግልጽ ነው ማለት ካመጣጡም ራሱ ተረድቶታል። ምክንያቱም እኛ ሶስት ሆነን ስንጠብቀው የሆነ ምናምን አተካራ ምናምን ለማብዛት ሳይሆን ያው ጥፋትህን ራስ ታውቃለህ። ሁሉም የሚመለከተው ጉዳይ ነውና ዝም ብለህ እንዲህ ትቀዳለህ፣ መንገድ ውሃ እንዲያልፍበት ትፈቅዳለህ። ከዛ የብዙ ሰዎች ህይወትን ነው የምታመሰቃቅለውና ሁሉም ተቆርቋሪ አለው። ያው አንተ የምትቆረቆረውም ሰው ሊኖር ይችላል፣ እኛም ደግሞ የምንቆረቆረው ሰው ሊኖር ይችላልና እኛ ለምንቆረቆረው ሰው ስለምናስብ ልክ አንተ ለምትቆረቆረው ሰው እንደምታስበው ሁሉ እኛም ለምንቆረቆረው ሰው ስለምናስብ በዛ ጉዳይ ማለት በቃ የሆነ ስርዓት ያለው መንገድ አራምድ ወይን ደግሞ ከነዚህ ህይወት ውጣ። ከዚህ ካለበት ህይወት ስርዓት ያለው መንገድ ያው አንዳንዴ አብርሃምን ከኤርሜላ ጋር አጣልተ አብርሃምን ጎትተህ ይዘህ ትሄዳለህ። ብዙ በጣም በቃ ህይወቱ ላይ መስቀልቅል ያሉ ነገሮች አደረክ፣ ዝም ተባለ። እንደገና አሁንም ኤርሜላንም መንገድ አበላሸና እንደገና ፍቅርን ይዘህ መጣ። ፍቅርን ይዘህ መጣሁት እኔ ነኝ እንዴ? ያው በቃ አንተ የቀደድከው መንገድ ነው እኔ የሚመስለኝ። ይኸውልህ ፍቅር የመጣችበት መንገድ ያንተ ስህተት ነው። እንዴት ብትለኝ ጥሩ ነው። ይኸውልህ መጀመሪያ ሁለቱን አጣልተህ ሁለቱን እንዲበጣበጡ አድርገህ ያደረከው ያንተ ስራ ነው የሁሉ ስራ። አረ ስለዚህ አንተ በከፈከው መንገድ ነው ፍቅር የመጣችው። አረ ነው አው አንተ ይሄ ሁሉ ሁለቱን ባታጋጭ ሩታና ሄርሜላን ሁለቱን ባታባላቸው በአብርሃም እንደዚህ ሁሉ ደረጃ አይመጣም ነበር። አሁን እናንተ ፍላጎታችሁ ምንድነው? የጠራችሁኝ እንደዚህ ዋናው ምክንያት ፍላጎትማ ከዚህ ህይወት ልከሱኝ ነው ኤፋ ለምን መካሰስ ምናምን አያመጣውም። በቃ ስርዓት መያዝ ባለበት መንገድ ስርዓት ትይዛለህ። ስርዓት ካልያዝኩኝ ኤፋ አይደለም። አንድ ነገር ልንገርህ፣ አሁን ላይ ጥሩ ነገር እንደሰራ ሰው ደረትህን ነፍተህ አትምጣ። አንደኛ ልንገርህ፣ እሱ ነው የምንፈልገው። አሁን ላይ ለእናንተ ደግሞ አንገት አልደፋላችሁ አንገት የሚደፋላችሁ ነው ሰዎች። አሁን እኛ መደብደብ ምናምን ሲምፕል ነገር ነው። ገብቶሃል? በመነጋገር እንፍታ ነው። እኛ ይኸውልህ ስማኝ፣ አንተ ወንድሙ አብርሃም እንደማታስብለት አሳይተናል። ግን እኛ የስጋ ወንድም ባንሆንም ወንድሙ ነን፣ እናስብለታለን ካንተ በላይ ማለት ነው። እንኳን ደስ አለ እንኳን አሰብክለት። እኔ ምን ላድርግሽ ነው ኤፍሬም? ምን እንደምታደርግ ልንገርህ። አሁን የበጠበጥከውን ነገር ራስህ አስተካክል። እኔ የሰፈር ጎረምሳ የሚለኝን ነገር ማን ነው ሰፈር ጎረምሳ? ጎረምስና ምናምን አይደለም። አንተ ማለት ነው ሰፈር ጎረምሳ ለምሳሌ ትላለህ እንዴ? ወሬኛ እዚህ ጋር አንገላብጣለሁ እኔ ብቻዬ ማለት ነው። እስቲ ና አገላብጥ። አሁን እዚህ ካሜራ ይዤ ምናምን ይደብራል። ሌላ ነገር ነው የሚመስለው። ለራስህ ምን ፈልገን አይደለም። ግን ስርዓት ባለ ትይዛለህ። እኛ መያዝ ባለበት መንገድ እናስይዛለን። እኔ አሁን በካሜራ እንዲህ ተደባደበ፣ መታው፣ ተመታ ምናምን ይሄ ድሮ የቀረ የህፃናት ጨዋታ ነው አይደለም። ሲጀመር አብርሃምን ስለምናከብረው ስለምንወደው አብርሃምን በሚያይ ፊት በቪዲዮ አንተ መምታት አይጠበቅም። አሁን ምን አለ መሰለህ ወንድነት አይደለም ብዬ ስለማስብ ነው። እኔ አሁን አርም አልኳችሁ። እስቲ የምትፈልጉት ነገር ሲያድሩ ኤፍሬም አሁን አንተ ምንድነው አላማ? ያልገባኝ ነገር አላማህን እስቲ ንገረኝ። ምንድነው ሐሳብህ? ምን አገባ? አላማዬ እኮ ስለአንተ ማብራራት አይጠበቅብኝ ማለት እንዴት? አላማዬ አንተ ማን ነው ለአንተ ማብራራለህ? እኔ አላማ ይኸውልህ እኔ አንድ ነገር እፈልጋለሁ። አንተ ለአብርሃም ታስባለህ፣ ትጨነቃለህ፣ ሊሆን ይችላል ተጨንቀም ትጫወትበታለህ ነው ጌም ማለት ነው እሱ ህይወት ላይ። እኔ ደግሞ ኤርሜላ ላይ እንዲህ አይነት ህይወት እንድትጫወት አልፈልግም። ከቡታጅራ ድረስ የመጣሁት ማለት ነው አንተን ስርዓትን ለማስያዝ ነው። እስቲ አሲዘኝ ወንድ ኮን እኔ ኤርሜላ ላይ እጫወታለሁ። እስቲ የሚያሽኛ ካካላ ምንድነው ፍላጎት? አንተ እኮ ሳነከኝ ወረኛ ወደ ዘይት ፍላጎት ምንድነው? ንገረኛ። ፍላጎትን ንገረኝ። ምንድነው ፍላጎት? ታቆማለህ። ስርዓት ይዘህ ታቆማለህ። አላቆምም። አንተ መተህ ታቆማለህ። አንተ መተህ ስለ ጮክ ነው የሚፈጠር ነገር የለም። ወደ ዘይት ይኸውልህ እኔ ነግሬሃለሁ። እኔ አሁን አንድ ነገር ልንገርህ፣ ስርዓትን እንድትይዝ አደርግሃለሁ። ማድረግም እንደምችል አሳያለሁ። እስቲ አንተ ወንድ ነህ ይዛኔ አጨበጭ። ምንድነው አንተ ፍላጎት? ለምረው ማን ነግረኝ? ምንድነው ሳነከኝ አውረኝ። አንዴ አሁን እዚህ ጋር አሁን ምን መሰለህ፣ ይኸውልህ ሌላ ነገር ውስጥ እንድገባ አታድርገኝ። እስቲ የፈለግከው ጉዳይ ውስጥ ግባ። ለምን ገደል አገባ? እዚህ ጋር አተካራ ምናምን አያስፈልጉም። ኤፋ ያወራል እንዴ? አንተ እንዳታወራ በእናትህ።
እየሰማኸኝ ከሆነ ማለት ነው ይኸውልህ ብሩክ እየሰማኸኝ ከሆነ ማለት ነው ምናምን አትበል። ይኸውልህ ላወራ ነው በስተክል የመጣሁት ቶ አንተ አላወራም ብለሃል አይደል? አንተ ዝም ብለህ ያንተ ነገር አይሰማኝም። እኔ ደግሞ እንድታወራኝ ነው አንፈልገው። አላወራም በጉልበት ከሄድን ማለት ነው በፍሎት እንደርዛለን። ነገር እንደዛ አይደለም። ተረጋጉ። ውፍረት አታስብ። በጭንቅላት እንደማስብ አሳይ። ተረጋጉ። አንዴ ተረጋጉ። መጀመሪያ ይኸውልህ ነገር ጭንቅላት ተሰጥቷል። በጭንቅላት አስብ። ፈጣሪ የሰጠ ጭንቅላት እንድታስብበት ነው። አንዴ እስቲ እናውራ በንግግር ይሻላል። ማስያዝ ባለብን መንገድ ማለት ነው እናስይዘዋለን። ችግር የለውም። እኔ አሁን ፊት ለፊት መጥቼ እንዲህ ምናምን ካንተ ጋር አልደባደብም። እኔ ማርያምን በቃ ማድረግ የምችለውን ነገር አሳይ። እባክህ ማድረግ ካለብህ አድርግ። እንደ ወንድ ልጅ እዚህ ጋር መተህ አትዛት። አንተ መተህ ስለዛት ክባ ነው። እሺ ምንድነው የምትለው? አሁን ምንድነው የምትለው? አንተ ራስህ ምንድነው የምትለው? ጠርተህ እኮ ነው እየሰደብከኝ ያለው። ስርዓትን ላሲዝ ነው። እሺ ወንድ ነህ። ስርዓት ያዝኝ እስቲ። አሲዛለሁ። ከካሜራም ጀርባ በካሜራም ፊት አሲዛለሁ። አንዴ ወደዛ ሂድ። ወይኔ አፋቸውን ይከፍታሉ። የለመድክበት አፍህን ክፈት። ሌላ ነው እንደ መታፈኑ ከፍቶ ኤፍሬም በቃ አሁን ይብቃ። ነገር ንገረህ በቃ ለምንድን ነው እየሰማኸኝ ነው? እኔ እንደፈለክ አደርጋ ወሬ አንዴ በቃ አሁን ድብድብ ምላስ ራሱ የህፃን ነው። እንዳንተ ማዳመጥበት ጊዜ የለኝም። ይኸውልህ ብሩክ እየሰማኸኝ ነው? አሁን ለድብድብ ከሆነ ማለት ነው የፈለጋችሁት ነገር አድርጉ። ችግር የለውም። ሰብቷል። እኔ ለሶስት ጠርተኝ ምንም የምታመጣው ነገር የለም። እኔ ይኸውልህ ለሶስት አይደለም እኔ ብቻ ይበቃለሁ። ማንም ይኸውልህ ማንም ለማንም አይደለም። አንተ የምታስበው ድብድብ ስለሆነ ከድብድብ ደግሞ የደነዝና ደነዝ ስለሆንክ ድብድብ ነው የምታስበው። አንተ ደግሞ ይኸውልህ ደደብና ማህይብ ስለሆንክ ነው የሰው ትዳር የምትበጠብጠው። ሰማኝ። በዚህ ልክ ደግሞ ይሄ ተግባር በጣም ነው የሚደብረው። ወንድነት ጀብድነት ሆኖ ከተሰማ ይሄ ድድብና ጥግ ነው። እየሰማኝ ነው እኮ ዛሬ ድድብና ጥግ ነው። ይኸውልህ እሱን ይኸውልህ እነሱ ላይ ያሳየውን እኔ ላይ አድርገው ይሄንን። እሺ ወደዛ ሄደና አውራኝ እንዴ እኔ ላይ አድርገው እኔ ላይ አድርገው እንዴ ምንድነው የምታስፈራራኝ? ልጅ ተረጋጋ። አብርሃም ስላለ ነው። እሺ አንተን ተረጋጋ። እንዲህ አላስብልህም ማለት ነው። ወደዛ ሄድ እባክህ። ወሬ ልጅ ተረጋጋ። አሁን አንድ ስሜት ምንድን ነው? እሺ ምንድነው ስሜት? ያው በስነ ስርዓት የምትወሩኝ ከሆነ በስነ ስርዓት አውራ እኮ። እሺ ስሜት ምንም ነገር እፈጥራለሁ ካንተ ባስኩኝ ሰው ነኝ። እሺ ታሳየናለህ። እሱ ችግር የለውም። ስሜት ግን ምንድነው? ላይ ነው ተግባር። አንተ ላይ ራሱ ተግባር ወንድ ላይ ይኸው አድርገው፣ ወንድ ላይ አድርገው። ሴት ላይ ነው የምትለው ሄደ ሴት ላይ ነው የምታወራው። ከብትና ይሄን ነገር ሴት ላይ ነው እንደ በሬ ነው የምቆጥረው። ወንድ ላይ አውራ እንደ ሰው አልቆጥረው። ሴት ላይ የተገበርከው ነገር አድርገውኛል። ቆይ አሁን ምንድነው ፍላጎት? አልገባንም። ፍላጎቱን እንገረን እስቲ ቡራ። እኮ በስነ ስርዓት ይኸውልህ በስነ ስርዓት እየሰማችሁኝ ከሆነ በስነ ስርዓት ጠይቁኝ። በስነ ስርዓት መልስ ማለት ነው። እኔ በጣም ግብ ብትፈጥሩ ከሆነ ምንም አታመጡ። ልንገራችሁ ምንም ማለት ነው ሰማኝ። አሁን ነገር አፈጥሩ። ችግር የለውም። አንተ መምታት በጣም ቀላል ነው። ምክንያቱም አሁን ጊዜው አይደለም። ጊዜው ምታኛ ቀላል ሆነ ይኸውልሽ ልንገርሽ፣ ችግር የለውም። እሱ አሁን ጊዜው አይደለም። እኔ አንተ ስለመታው ምንም ጊዜ የለውም። ምንም ጊዜ አያረግልኝ ማለት እኮ ምታኛ እሱ ቀላል ነው። ስሚኝ፣ እኔ አሁን በጭንቅላት ጨዋታ እንሂድ ነው ማለት ይኸውልህ። ከዛ በፊት ሄርሜን እህቴን በጣም ብዙ ነገር አድርጋታል። ምንም ወንድ ድርጊት አላደረክም። እንደገና ሄርሜላን ከአብርሃም ለመለየት በጣም ብዙ ነገር የወጣውን የወረድከው ነገር ብዙ ነገር አለ ይፋ። አሁን ላይ ደግሞ ፍቅርን ከአብርሃም ደግሞ ለመለያ እንዳይሆን ፈልጋል አይደል? ትናንትና ከአብርሃም ጋር ተገናኝታችሁ ከፍቅር ጋር እንድትሆን አልፈልግም ብለዋል አይደል? አሁን ላይ ያ ነገር ለማድረግ አሁን ላይ ምን አስቀየረክ? በመጀመሪያ ደረጃ ማን ነው ጥያቄ ልመልስልኝ። በመጀመሪያ ደረጃ አብርሽና ሩታ አንድ ላይ እንዲሆኑ ነው ፍላጎት ገብቶሃል? ከዛ አንዳቸውን ምረጣል ነው ማናም ወይ ሄርሜላን ወይ ሩታ ምረጣል ነው። ከሁለት አንዱን ምረጥ። ከዛ ህይወትን በስነ ስርዓት ኑራን ነው ምርጫን እናከብርልሃለን አለ። ከዛ እሱ ምንድነው ያደረገው? ሁለቱንም አልፈልግም ብሎ ድጋሚ ሌላ አንተ አስጨርሰኛ እንዴ ለማውራት አትቸኩል። እሺ ሌላ በህይወቱ ሴት አመጣ። ትናንትና አብርሃምንም ከትናንት ወዲያ ነው ምናምን አግኝቼው ነበር። ገብቷል? እሱንም መጠየቅ ያለብኝ ነገር እንደ ወንድም ጠይቄያለሁ። ገብቷል? ማድረግ ያለብኝ ነገር አድርጌያለሁ። አሁንም እናንተ ስለ ሄርሜላ የምታስቡ ከሆነ ስለ ሄርሜላ የምትጨነቁ ከሆነ አብርሃም ጋር ነው እንጂ መሄድ ያለባችሁ እኔ ጋር አይደለም። እሺ ልንገርህ ይፋ ልክ ነህ። አሁን ያልክበት ምክንያት አብርሃም እንዲደሰት ትፈልጋለህ ወንድሙ ነው አይደል?
ታዲያ ከዛ በፊት ከሄርሜላ ጋር ያ ሁሉ ሲደሰት ያ ሁሉ ፍሪክ ሲሆን ያ ሁሉ ብዙ ነገር ሲያስብ ለምን አንተ እሱን መደገፍ ትተህ ይባስ የወንድሙ ምቀኛ ሆነ ሄርሜላን እሱ አብርሃም በሌለበት ገብተህ ማይሆን ነገር ገብቶሃል። የዛኔ እኛ ብዙ ፈልገን ነበር፣ በጣም ልናገኝ በጣም ፈልገን ነበር። አሁን ላይ ግን እኔ አንተን ማግኘቴ መምታት ምንም ዋጋ የለውም። ገብቶሃል። አሁን ላይ ከቻልክ አብርሃምን አንተ ትቀርበዋለህ፣ ከኛ አብርሃም ትቀርበዋለህ። እንደምንም ከሄርሜላም እንዳለያየው አንተ ነህ። ከሄርሜላና አብርሃምን ያለያየው ዋነኛ መንስኤ አንተ ነህ ብዬ ስለማመን አሁንም እንዳስገባው ልጁን ከፍቅር ጋር ማለያየት አለብህ። በፈለከው ሴራ ሰርተህ ማለት ነው። እኔ እዚህ ነው የምናገረው። ገብቷል። ያለበለዚያ ግን እኔ እናንተ ወይም ሁላችንም አለን እዚህ ጋር ሆነ ቪዲዮ ቀርጾ ምንም አያደርግም። ገብቷል። ወንድነት አይደለም። ወንድነት ማለት ቪዲዮ ተደብቆ ሌላ ነገር መጣላት ነው። መጣላት እኔ ወንድነት ብዬ ማስበው። ገብቷል። ስለዚህ አንተ ወንድነት እንደዛ ከሆነ ያለ ቪዲዮ ጥለኝ ምንም ነገር አንተ የምትለኝ ነገር ላደርግ አልችልም። ገብቷል። አንተ ወሬ ብቻ ነው ያውቃለሁ። እኔ ነገር አንተ የምታዘኝ ነገር ምንም ነገር ላደርግልህ አልችልም። እንደ ወንድ ከቪዲዮ ጀርባ የምትፈልገኝ ከሆነ ጥሩ በቃ ችግር የለውም። አንተ ምቀኛ ነህ። አንተ ማለት ነው አንተ የወንድም ምቀኛ የምፈልገው እሱ ነው። ወሬ አታወራባክ። የወንድም ምቀኛውን አይመለከተህም። የወንድም ምቀኛ የወንድም ምቀኛ አየና አይደል እንዴ? አብርሃም ወንድም ሲደሰት የተቀየምክ ሰው ለምን ወንድም የተደሰተ ብለህ አንተ ወንድም ቢደሰት ላንተ ማለት ላንተ ብዙ ነገር አድርጎልሃል። እንኳን ደስ አለ። እንደዚህ አይነት የወረደ አስተሳሰብ አታስብ። እንኳን ደስ አለ። አሁን እኔ እንኳን የፈለኩት ነገር አለ። ሴት ነህ አንተ ወንድ ነህ። የሄርሜላ አድርጎ አሁን ሴት ነህ ወንድ ነህ አንተ በሌለበት ነው የሚያደርገው። አንተ ደግሞ አድርገውና እነሱ ሴቶች ላይ ያደረከው ነገር እኛ ላይ አድርገው ሲጀመር ከአሁን በኋላ ኤርሜላ ላይ የምታደርገው ነገር ከካሜራ በስተጀርባ እናገኛለን። ይኸውልህ ልንገርህ ይፋ ግልጹን ልንገርህ ካሁን በኋላ አሁን እኔ የፍቅር መምጣት ምናምን ሳይሆን የሚያሳስበኝ የኤርሜላ ደህንነት ነው። ኤርሜላ የሆነ ነገር ይኸውልህ አንድ ዘለላ አምባ ጠብ ባለ ቁጥር ከካሜራ በስተጀርባ ምኑን እኔ አገኛለሁ። እኔ ብቻዬን ነው ማገኘው። ሳታገደል ግቡ ምናምን አትበል። እየሰማኸኝ ነው? ብቻዬን ነው ማገኘው እኮ እየሰማኸኝ ነው? ብቻዬን ነው ማገኘው። እኔ ብቻዬን ነው ማገኘው። እነሱ ምናምን አያስፈልጉም። እየሰማኸኝ ነው? አንከኝ ምናምን ምንም ነገር አፈጥሩ። እኔ እዚሁ እንደፈለኩ አደርጋለሁ። ምንም ነገር አፈጥሩ። እንደፈለኩ አደርጋለሁ። እስቲ አድርገኝ። አንዴ ካሜራ ለምን አያጠፋልንም? ከዛ ልቡና እንትን እንበለው። አሁን ይሄ በመረጃ ፖሊስ ምናምን ይኸው ከካሜራ በስተጀርባ አግኙኛል። አረ ቡራ ከካሜራ በስተጀርባ አግኙኛል። አረ ችግር የለውም። ካሜራ ማለት አሁን ይኸውልህ ናቪ ስለማታውቀው ነው። አሁን እንደወጣ ይደውላል። እየሰማኸኝ ነው? ማንም ጮክ አልጮክ አይመለከተኝም። ገብቶሃል? ስለ ኤርሜላ አስባችሁ ከሆነ ስለ ኤርሜላ የሆነ ነገር ፈልጋችሁ ከሆነ አይመለከተኝም። ከነ ምናምናችሁ ከፈለጋችሁ ገደል ግቡ ሁላችሁ ማለት ነው። ወይኔ አንተ አታውራ እያልኩ እኮ ነው ኤፍኤም። ይኸውልህ ማውራት ስለምን ግን አሁን አይደለም። ምንድነው ፍላጎትህን እስቲ ንገረኝ። ኤርሜላ ሆነች በቃ ባንታ ኤርሜላ ምትጠራለች ማለት ይሄ አንተ እዛ ዝም ብለህ ማንኛውም ሄርሜላ እንዳታወራ አንተ በእናትህ ካካፍ እንዳታወራ በእናትህ ምንድነው እንደ ሕፃን ልጅ አትሁን እስቲ በእናትህ። ምንድነው ንግግር እንኳን ቢያሳሳምረው አስጠላም። አሁን ላይ እሱ አታሳምረው ከፈለከ መጀመሪያ የሚሰዩት ያበላሻው ለእሱን በማሰብ ነው። አሁን ይኸውልህ ችግር የለውም። እኛ ከካሜራ በስተጀርባ እንገናኛለን። ግን ምንድነው ፍላጎት ኤርሜላ ላይ ማድረግ ያሰብከው ነገር? በቃ ጨርሻለሁ። ተሳካለ? እርግጠኛ ነህ? ችግር እኛ ደግሞ ከካሜራ በስተጀርባ እኔ ብቻዬን አገኛለሁ። እልምታችሁኝ ደግሞ ነው። ከዚህ በላይ የፈለኩት ነገር አደርጋለሁ። ምን አሉ አይደለም እናንተ ማንንም ፈርቼ ምንም ነገር አንተ ዝም ብለህ በእናትህ አብርሃምን ደብቀው እንዴት እንደወሰድንብህ አታውቅም እንዴ? አላበድክም፣ አልተንፍጨረጨርክም እንዴ? ታወራለህ እንዴ? እኛ በጭንቅላት ነው ነገሩ። አላገኘሁም እንጂ ዛን አገኘክ ዘዝቄ ነበር እየፈለግኳን ነበር። አታውራ። ተደብቀዋል እኮ አንተ አቅምን ተደብቀሃል እንዴ? ስንት ጊዜ ተፈለገ? ሴት ላይ ብቻ አሳልፍ። ለምን ቀሚስ አታስርም ግን? እናቴ ያምርብሃል እኮ ቀሚስ ሰር አስለብሰኛ። በቃ እገዛልሃለሁ። እገዛልሽ በእግዚአብሔር እያየኝ አታውራ። እያየኝ አታውራ። እህቴ ስለሆነች ደረጃ ትሄዳለህ። የወንድምህን ንብረት ለመውሰድ አይደል እንዴ? እንደዚህ እህቴ ስለሆነች የእህቴ ብር የወንድምህን ንብረት ለመቆጣጠር አይደል እንዴ? እንደዛ ልጁ ከቤት አይወጣም፣ ካፌ ጠብቀኝ የሆነ ቦታ እያላችሁት እንደ ስልክ እንጨት እያቆማችሁ እግዚአብሔር ይመስገን ንጹህ እህት አለችው። በሷ የመጣ ተመለሰ ልጁ። ማይመስል ነገር አታውራ። ይኸውልህ ስማኝ፣ አሁን እኔ ጨርሻለሁ። እኔ አንተን ነበር የፈለኩት አይደል? አሁን በካሜራ ፊት አወራሁ።
ከካሜራ በስተጀርባ እንገናኝ። እሺ እኔ እናንተ እሺ ምንም አይደለም። ወንድ ነህ። እኔ አገኘሃለሁ። የምር እየቀለድኩ አይደለም። በቃ አገኘሃለሁ። ችግር የለም። ዋቴ ወሬ ብቻ ነው። ይኸውልህ እየሰማኸኝ ነው። ሁላችሁም ጀግና ያደርጋችኋል። እስቲ አንዳችሁ በተግባር አሳዩኝ ከወሬ በስተቀር። ይኸውልህ እኔ ብቻ እኔ ሄርሜላን ማግኘት ከፈለኩኝ አግኝቼ የፈለኩት ነገር አደርጋለሁ። እኔ ወንድ ስለሆንኩኝ እናንተ የዛኔ መታችሁ አውሩ፣ ወሬ አታውሩ። ኤፍሬም ወንድነት ማለት ባንጠለጠለ አይደለም። እሺ ይህ ወንድነት ጥሩ ነገር በሰራ ነው። ለወንድም ጥሩ ነገር ማሰብ ነው ያለበት ወንድነት ማለት እንጂ እንደዚህ አይደለም። ወንድነት ሄርሜላ ቤት ሴት ቤት ገብቶ እየየየ ማለት አይደለም። ወንድነት ገብቷል አይደለ? እኔ ማድረግ የፈለኩት ነገር ማለት ነው አሁንም ቢሆን ከማድረግ ወደ ኋላ አይደለም። እስቲ አሁን እናንተ እስቲ የምታመጡት ነገር ካለ ከወሬ በስተቀር እስቲ የምታመጡት ነገር ካለ ነው ላይ መታችሁ እስቲ አድርጉ። በቃ በእናትህ እንዳነከኝ